አላሁ አክበር እስልምና ዓለምን ማስገረሙን ቀጥሎበታል። እጅግ መነጋገር የሆነ አንድ ነገር ይዤላችሁ መጥቻለሁ። ሙስሊም ሆናችሁ በሙሉ ኮሜንቱን በተክቢራ እያሸበረቃችሁ እስከ መጨረሻው ኮፒ ሊንክ ሼር ፖስት እያደረጋችሁ ተከታተሉ። ከላይ የምትመለከቱት ፎቶ የካሜሮን እግር ኳስ ክለብ ውስጥ የአንድ አካዳሚ ተጫዋቾች ናቸው። ታዲያ ምን ተፈጠረ? በሀገሪቱ ላይ ክረምት ነውና ሊጉ ይቋረጣል። እነሱም የቅድመ ውድድር ዝግጅት ለማድረግ ወደ ዱባይ ያቀናሉ። ታዲያ ዱባይ ከገቡ በኋላ ነው ነገሮች የሚቀየሩት። እነዚህ ተጫዋቾች ዱባይ ገብተው ስልጠናቸውን መሰልጠን ከጀመሩ በኋላ እነሱ የሚንከባከቧቸው የተመደቡላቸው ሰዎች፣ እነሱ የሚያስተናግዷቸው ሰዎች በሙሉ ሙስሊም ነበሩና የነዛ የሙስሊሞች ስነ ምግባር እስልምናቸውን እንዴት እንደሚወዱ፣ እንዴት አላህን እንደሚገዙ፣ እንዴት ሰላት እንደሚሰግዱና ሰደቃ እንደሚሰጡ፣ እንዴት እንደሚንከባከቧቸው ካዩ በኋላ እጅግ በሚያስገርም ሁኔታ ከሄዱት 26 ተጫዋቾች ሲመለሱ ከላይ በፎቶ ላይ እንደምትመለከቱት ምክትል አሰልጣኙንም ጨምሮ 23ቱም ሻሃዳን ይዘው እስልምናን ተቀብለው ነው ወደ ሀገራቸው የተመለሱት። አላሁ አክበር። እጅግ የሚያስገርምና እጅግ መነጋገር የሆነ አዲስ ነገር ነው። በደንብ ኮሜንቱን በተክቢር አሸብርቁት። ገና እንበዛለን ኢንሻአላህ። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት።